አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ምን ማለት ነው? የመናፍቃን ጥያቄዎችና መልሶቻቸው ክፍል 1። በዚህና በቀጣዩ ክፍሎች ላይ ከመናፍቃን የሚሰነዘሩብንን ጥያቄዎች በቻልኩት መጠን መልስ ለመስጠትና ለማብራራት ስለምሞክር በቤት በሰፈር ውስጥ በመስሪያ ቦታና በትምህርት ቤት ከመናፍቃን ጓደኞቻችሁ በሚሰነዘሩባችሁ ጥያቄዎች የተወጣጠራችሁ ኦርቶዶክሳውያን ቁጭ ብላችሁ ቤቱን ፎሎ ካላደረጋችሁ ፎሎ በማድረግና በእነዚህ 3 ሰከንድ ውስጥ ላይክ፣ ሪፖስት፣ 10 ጊዜ ሼር፣ 10 ጊዜ ኮፒ ሊንክ በማድረግ አድምጡ። ትክክለኛ መልስ ታገኙበታላችሁ። እሺ ከልብ አመሰግናለሁ። 3 ቦታ ከፍለን እንየው። የመጀመሪያው አንቺ ሴት የሚለው ሲሆን ሁለተኛ ደግሞ ካንቺ ጋር ምን አለኝ፣ ሶስተኛ ጊዜ ገና አልደረሰም። ወደ መጀመሪያው ሐሳብ ስንመጣ አንቺ ሴት የሚለውን ቃል ብዙዎቻችን ስንጠቀሙ አንዲትን ሴት ለማቀለል ወይም ዝቅ ለማድረግ ስለሆነ አእምሯችን እንደዛ ሴቭ አድርጎት ልክ ክርስቶስም አንቺ ሴት ሲል ሊነቅፋት ወይም ዝቅ ሊያደርጋት አስቡ የተናገረ አድርገን እናስባለን። ሎቱ ስፋት። ነገር ግን ይህ አጠራር ውዴ ማሬ ከሚባሉት አጠራሮች የበለጠ ክብር ያለው ድንቅ አጠራር ነው። እንዴት ካላችሁኝ ሴት የሚለውን ቃል ራሱ መጀመሪያ ያወጣው አባታችን አዳም ሲሆን አጥንትሽ ከአጥንቴ ደምሽ ከደሜ ብሎ አክብሮ ወዷት ነው። ሚስቴ ብሎ ነው ሴት ብሎ ያወጣው። ታዲያ አዳም አክብሮ ያወጣውን ቃል ነው ክርስቶስም አክብሮ የተጠቀመው እንጂ እኛ እንደምናስበው ሊነቅፋት ወይም ዝቅ ሊያደርጋት ፈልጎ አይደለም። ወደ ሁለተኛው ሐሳብ ስንመጣ ካንቺ ጋር ምን አለኝ፣ እዚህ ጋር ነው ብዙ መናፍቃን የሚሸውዱት። ይህንን ቃል እዚህ ምድር ላይ ስንጠቀመው ኔጌቲቭ ቃል ወይም ደግሞ ለነገር የተጠቀምነው ሊመስል ይችላል። እንደ እውነታውና እንደ መጽሐፍ ቅዱስ አተረጓጎም ግን ይህ ቃል እንደዛ አይተረጎምም። ለምሳሌ እንዲዋጥላችሁ ሌላ ከዚህ ጋር የሚመሳሰል ጥቅስ ልስጣችሁ። በዚህ በማርቆስ ወንጌል ምዕራፍ 5 ከቁጥር 7 ላይ አንድ ጋኔን ያደረበት ሰው ወደ ክርስቶስ መጥቶ ልክ እሱ ጋር ሲደርስ በድንጋጤና በፍራቻ ተንበርክኮ ጋኔኑ ምን አለው ይላል፣ የሕያው እግዚአብሔር ልጅ ሆይ ካንተ ጋር ምን አለን? እንዳታሰቃየኝ እለምንሃለሁ አለው ይላል። ልብ በል እዚህ ጋር ከቅድሙ ተመሳሳይ ቃል አለ። ካንተ ጋር ምን አለን? አሁን እዚህ ጋር እንደኛ አተረጓጎም ካንተ ጋር ምን አለኝ ማለቱ ምን አድርገህ ነው የምትለኝ? ካንተ ጋር ያለን ችግር ምንድነው ማለት ፈልጎ ነው ካልን እዛ ወረድ ብለን ቁጥር 8 ላይ ምን የሚል ቃል እናገኛለን? አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና የሚል ቃል እናገኛለን። ስለዚህ ክርስቶስ እንደዛ ብሎ ሲያዘው ነው ጋኔኑ ምን ብሎ የተናገረው? የሕያው እግዚአብሔር ልጅ ሆይ ካንተ ጋር ምን አለን? ስለዚህ ውጣ ብለህ ያዘዝከኝን ነገር እንዳላደርግ የሚያግደኝ ምን ችግር አለብኝ ማለቱ ነው። ለዛ ነው ቀጥሎ እኮ እንዳታሰቀኝ እለምንሃለሁ በሰላም እንዲሸኘው ስለፈለገ ማለት ነው። ይህን እንዲህ ከተረዳን ወደዛኛው ሐሳብ ስንመለስ ካንቺ ጋር ምን አለኝ ማለቱ ክርስቶስ ያልሽኝን ነገር እንዳላደርግ የሚያግደኝ ምን ጸባለኝ? ካንቺ ጋር ምን ችግር አለኝ? ምን ነገር አለኝ ነው። ስለዚህ ታዲያ የርክፈት ወሬ ነው አይደለም። ያልሽኝን ነገር አደርጋለሁ ማለት ነው በሌላ አገላለጽ። ወደ ሶስተኛው ሐሳብ ስንመጣ እዚህ ጋር ነው ክርስቶስ ምን ያህል ለድንግል ማርያም ክብር እንዳለው የምንረዳው። እንዴት ካላችሁኝ ጊዜ ገና አልደረሰም ማለት የመሞቼ የመሰቃዬ ቀን ገና አልደረሰም። ስለዚህ በዛን ቀን ታምር ካደረገ ያ ቀን